በጥቂት ወራት ውስጥ ብቻ በምስራቅ መስቃን ወረዳ የተገደሉ ጉራጌዎች ቁጥር ከ15 መብለጡን ተገለጸ። በማዕከላዊ ኢትዮጵያ ክልል በምስራቅ ጉራጌ ዞን በምስራቅ መስቃን ወረዳ የሰሜን ዲዳ ቀበሌ አስተዳዳሪ አቶ ጀማል ባድገባ በቤተሰቦቹ ፊት በክልሉ አድማ ብተና የተገደሉ ሲሆን በአካባቢው አንዲት ሴት በተመሳሳይ መገደሏን ተገልጿል። ግድያው የተፈጸመው አርብ የካቲት 7 ቀን 2018 ዓ.ም ምሽት የክልሉ አድማ ብተና በምስራቅ መስቃን ወረዳ ወጃ ቀበሌ አርሶ አደር የሆኑ ገበሬዎች በምሽት ገብተው መሳሪያ ያላቸው አምጡ በማለት ከባድ ድብደባ ከፈጸሙና የተወሰኑ ግለሰቦችን አፍነው ከወሰዱ በኋላ መሆኑን የአካባቢው ነዋሪዎች ለጄኔን ገልጸዋል። ህዝቡ በተደጋጋሚ ለክልሉና ለፌዴራል መንግስት በአካባቢው የሚገኘው አድማ ብተና እንዲወጣና መከላከያ ሰራዊት ንገባ ቢጠይቁም ሰሚ አላገኙም። በንጹሃን ላይ የሚፈጸሙ ጥቃቶችን እንዲያስቆምና የአካባቢውን ህዝብ በህይወት የመኖር ተፈጥሯዊ መብት እንዲያስከብር ከህዝቡ በተሰበሰበ ግብር ደሞዝ እየተከፈለው ወደ አካባቢው የገባው የክልሉ አድማ ብተና በህዝቡና በመንግስት የጣለበትን ኃላፊነት ወደ ጎን በመተው ከማረቆ ወረዳም ታጣቂዎች ጋር በመሳጠር አንዳንዴ ለታጣቂዎቹ መንገድ በመጥረግ ንጹሃን በማስገደል አንዳንዴ ደግሞ ራሱ አድማ ብተናው በቀጥታ ንጹሃን በመግደል የአካባቢው ነዋሪ ላይ ወንጀል በመፈጸም ላይ ይገኛል ተብሏል። በሁለት ወር ውስጥ ብቻ እንሴኖ ከተማ ሁለት ንጹሃንን ሰሞን ደግሞ የቀበሌ ሊቀመንበርንና አንዲት ሴት ጨምሮ በአድማ ብተናው ብቻ የሞቱ ዜጎች ቁጥር ከ4 በልጧል። የክልሉ መንግስት በአካባቢው ለዓመታት የሚስተዋለው ችግር ለመፍታት የጥናት ቡድን አዋቅሮ የጥያቄዎችን እውነትነት በማጣራት ህገ መንግስታዊ ምላሽ ለመስጠት የተንቀሳቀሰ መሆኑ በሚገለጽበት ወቅት ነው ከማረቆ ወረዳ የሚነሱ ታጣቂዎችና ከታጣቂዎቹ ጋር ቀጥተኛ ግንኙነት ያለው የክልሉ አድማ ብተና ጊዜ እየጠበቀ ንጹሃን በመግደል በክልሉ የፖለቲካ አመራሮች ላይ ጫና በማሳደር የወሰን ጥያቄዎችን ከህገ መንግስቱ ውጪ በሆነ መልኩ በፖለቲካ ውሳኔ ተገቢ ያልሆነ ውሳኔ እንዲወሰን ለማድረግ በመጣል ላይ መሆናቸውን ምንጮች አስረድቷል። ህዝቡ በአንድ በኩል ከማረቆ ወረዳ በሚነሱ ታጣቂዎች ሲገደል በሌላ መልኩ ምክንያት እየተፈለገ በክልሉ አድማ ብተና ይገደላል። አራስ እናት ከነ ጨቅላ ልጇ ባለቤቷና 3 ልጆቻቸው እንዲሁም ሌሎች 8 ንጹሃን ከማረቆ ወረዳ በሚነሱ ታጣቂዎች መገደላቸው ጄኔን መዘገቡ የሚታወስ ነው። እስካሁን በአካባቢው በተፈጸመ ወንጀል የተሳተፉ የአድማ ብተና ይሁን ታጣቂዎች ጥቃት እንዲደረግ እገዛ የሚያደርጉ ከፍተኛ አመራሮች ላይ የተወሰደ እርምጃ የለም። በጉራጌ ወገን ግን ዜጎች ይደበደባሉ፣ ይገደላሉ፣ ይታሰራሉ ብሎም አካባቢያቸው ለቀው እንዲሰደዱ ይደረጋሉ። የሰሞኑ ጥቃት ለየት የሚያደርገው መንግስት ደሞዝ የሚከፍለው የመንግስት የጸጥታ ኃይል የመንግስት አመራር በቤተሰቦቹ ፊት መግደሉ ነው። ይህም በጉራጌ ህዝብ ላይ እየተፈጸመ ያለው ጥቃት ምን ያክል ወደ ከፋ ደረጃ መድረሱን የሚያሳይ ነው። ግድያው በፈጸሙት አድማ ብተናዎች ላይ የተወሰደ ምንም አይነት እርምጃ እንደሌለም የተገለጸ ሲሆን በአካባቢው የተሰማራው አድማ ብተና የተደራጀበት መንገድ ጥያቄ የሚፈጥርና የክልሉ ህዝብ የሚገልጽ አይደለም ተብሏል። በምስራቅ መስቃን ወረዳ በሚፈጸሙ ጥቃቶች ከተገደሉት በተጨማሪ ከፍተኛ አካል ጉዳት የደረሰባቸው ዜጎች ቁጥር ቀላል አይደለም። ጥቃት የደረሰባቸው ንጹሃን ገበሬዎችና እናቶች በሕክምና ላይ ይገኛሉ። ተደብድበው ከፍተኛ ጉዳት የደረሰባቸው ዜጎች በስር ላይ እንዲሰቃዩ የተደረገ ነው። ቤትና ንብረታቸው ጥለው የሸሹ ዜጎች ቁጥርም ቀላል አይደለም ይላሉ ምንጮች። ነዋሪዎች የፌዴራል መንግስቱ በአካባቢው ያለውን ሁኔታ በአስቸኳይ ጣልቃ በመግባት ንጹሃን የሚገድለውና የሚያስገድለው አድማ ብተና የተባለው ኃይል ከአካባቢው በማስወጣት በምትኩ መከላከያ ሰራዊትን በማስገባት በአካባቢው የሚንቀሳቀሱ ከመከላከያ ከርተው የመጡ ከማረቆ ወረዳ የሚነሱ ታጣቂዎችን በመቆጣጠር የህዝቡን ሰላም እንዲጠብቅ ተጠይቋል። ከፍተኛ ችግር ይስተዋልበት የነበረው የእንሴኖ ከተማ አለመረጋጋት ወደ አንጻራዊ ሰላም የመጣው አድማ ብተናው በከተማው እንቅስቃሴውን እንዲገታና በምትኩ መከላከያ ኃይል ከገባ በኋላ መሆኑም ተገልጿል።